አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዳም ቅመሞች እንዲሁም ሰላም ብያለው። ክርስቲያን ወገኖቻችን እህቶቻችን እንዴት ናችሁ? ደህና ናችሁ አላችሁ? ስራ እንዴት ይዟችኋል? የመዳም ስራ እና ማለት ነው። የዛሬ ርዕስ የሚሆነው የሚገርማችሁ ይሄንን ቪዲዮን ሳይለንት አድርጌው ነው። የሚገርማችሁ ዛሬ ርዕስ የሚሆነው ምንድነው መሰላችሁ? ብዙ መዳሞች ማለት ይቻላል የትም ቦታ ስንሄድ፣ ትምህርት ቤት ስንሄድ፣ የትም ቦታ ይዘውን ሲሄዱ አብዛኛዎቻቸው ልብስ እንድንለብስ አይፈቅዱም ማለት ነው። እንድንለብስ ወይ ከሀገራችን ያመጣ ነው ወይ የሆነ ጀልብያ ምናምን ነገር እንለብስ አይፈቅዱም ማለት ነው። ወይ ከነሱ እንሻል እኛ እንደሆነ እንግዲህ ግን የሆነ ቅናታቸው ኦቨር ሆነዋል። ቢስሚላ ለምን እንደሆነ አላውቅም። አብዛኛው ቦታ ሳይ ከዩኒፎርም ነው የሚወጡት እና ይሄ ቪዲዮ ነበረ። ቪዲዮውን ሳይለንት አድርጌው ነው ማለት ነው። እና ምን መሰላችሁ አንድ የዚህ ሀገር ሰው ነው ያው እንደነሱ ካወራሁኝ እዚህ ልጆቹ አስሬ የተመላለሱ ስለሆነ ለዛ ነው። እና ሲወጡ የትምህርት ቤትም ሲሄዱ የተለያዩ ቦታ ይዘቻቸው ስትሄዱ ልብስ ይልበሱ፣ ከዚህ ልብስ አይውጡ። ይሄንን የስራ ልብስ ነው። በዛ ላይ ይሄ ርካሽ ነው። 4-5ቱ በ100 ብር ነው የሚገዛው። እና ይሄ ክሎሮክስ ምናምን ነገር ስለሚጠቀሙ ለስራው ይሄን ለብሰው አይወጡም። ለምን ቢለብሱስ ምን ችግር አለ ብሎ ቪዲዮ ሰርቶ አይቼው በጣም ነው ያደነቁት ማለት ነው። ግን ችግሩ አይሰሙም፣ እነሱ ሴቶቹ አይሰሙም። በቃ የሆነ ከነሱ ተሽለን የምንገኝ ይመስላችኋል መሰለኝ አብዛኞቻቸው ብቻ አላውቅም። እና እንደዛ ነው እላችኋለሁ። ቀጣይ ደግሞ እንደዛው በዛው ዙሪያ እኔ ህፃኗን ይዘን ሐኪም ቤት ሄደን ማለት ነው። ዛሬ የሚገርማችሁ የሰራችው ስራ እኔ ድንጋጤ አላሁ አክበር። ከዛ ሐኪም ቤት ሄደን ለክትባት ነበር የሄድነው። ህፃን ልጅ አለች። የዘናት ሄድን እኔና እናቷ ማለት ነው። ከዛ የዘናት ሄደን ዶክተሯ ስልክ እያወራች ነበር ውስጥ ማለት ነው። የኔዋ ግቢ ሳትባል ማለት ነው ገባች ዝም ብላ ውስጥ። አሁን እዚህ ሀገር አሁን የህፃኗ ስም ተጠርታ ነው ውስጥ ገብተው ያው ለምን እንደመጣች ምናምን ነገር ተጠይቆ ምናምን ነገር ነው። እኛም ጋር እንደዛ ነው። እና ዝም ብላ ቀጥ ብላ ገባችና እንትን አለ ሚዛን ነው ወዘን የልጅቷ ስንት ኪሎ እንደሆነች ለማወቅ መዝኛት፣ ስልኩን አቋርጪውና ስልኩን አስቀምጠሽ ልጄን መዝኛት አለቻት። ከዛ እሷ ደግሞ ያው ታካሚ ነው መሰለኝ ታወራለች። እያወራችም ልትመዝናት መጣች ማለት ነው። እኔ ልጅቷን ይዤ መጣች። ያቺ አላህ እንደዚህ ያርግሽ አንቺ እንደዚህ የሌላ ሀገር ሰው ናት ሐኪሟ ማለት ነው። ምንም እኮ አላለችም። እያወራች ልጅቷን እየመዘነቻት ነው። ስልኩን ተይውና መዝኛት አልኩሽ ምናምን በቃ ምንም ትዕግስት የላትም ማለት ነው። የኔያው ማለት ነው። ወላሂ ትዕግስት የሚባል ነገር የለባት። አንድ ትዕግስት አልፈጠረባትም። አላሁ አክበር። እኔ መስሎኝ ክው ነው ያልኩት። ከዛ ዋናው ጋር አገናኙኝ ብላ እስከ ላይ ፎቅ ነው ሐኪም ቤቱ ወጣች። የት አለ ዋናው ቤት አለ ላውራ ፈልጋለሁ የዚች ሐኪም ሙሉ እንትና ኢንፎርሜሽን ወሰጡኝ። ፖሊስ ጋር ደውላለሁ አለች ማለት ነው። የሚገርማቸው ነገር ምንም አላለችም እኮ። ከዛ ምንድነው ችግሩ ምናምን ስትባል እኔ እዛ ጋር ቆሜ ስልክ ታወራለች። ስልኩን አቅሙና ልጅቷን መዝኛት ምናምን ብዬ አወራታለሁ። ስልኳን ዝም ብላ ቀጥ ብላ ታወራለች ምናምን ብላ ስታወራ ያቺም ተደወለላት። እንዴት ነው ነገሩ ምናምን ተብላ ለዶክተሯ ስታወራት ዋናዋ ለዶክተሯ ስታወራ እኔ እኮ ግቢ ያላልኳትም የልጅቷ ስም አልጠራሁም። ስልክ እያወሩ ሳለ ገባች። በቃ ከገባችማ ብዬ ልጅቷ እያወራሁኝ እየመዘንኳት ሳለ አላህ እንደዚህ ያርገሽ እንደዚህ ብላ ጥላ ወጣች ብላ ተናገረች ማለት ነው። በነገራችን ላይ ካሜራም ስላለ አለች። እንደገና ሂጂ ውረጂ ተባለች። የኔዋ ማለት ነው። ከፎቅ ታች በኮፍ ታች ስትለኝ እኔ ደክሞኝ ወላሂ ከስራ እንዴ ደክሞኝ ይዛኝ ሄዳ ላይ ታች እያለች ልጅቷን ይዤ ነው አላህ እንደዚህ አርግሽ ኢንሻአላህ ለነዛ ነግሬያቸው አገርሽ ይልኩሻል ምናምን ብላ አስፈራራቻት ማለት ነው።
ያቺ ደግሞ ርዝቄ በአላህ ነው ምናምን ስትል አፍሽን ዝጊ ያለቻት የኔ ወለ ዶክተሯ። አንቺም ዝም በይ እንዴ ከዚህ በላይ ልሸከምሽ እንዴ? ልጅቷን ለመዝናት አልኩሽ ጥለሽ ወጣሽ እና ልሸከምሽ ነው የምትፈልጊ ያለች ዶክተሯ ማለት ነው። ከዛ ሌላዎቹ ተሰብስበው መጡ። በቃ አንቺ ዝም በይ ተባለች። ያው ሌላ ሀገር ዜጋ ስለሆነች በቃ አንቺ ዝም በይ ተባለች እና ሌላ ሰው አምጡልኝ፣ እንደውም እሷ አትመዝናትም ልጅ ያለች ማለት ነው። ከዛ ሌላ ሰው መጣላት እንደገና። አላህ እንደዚህ ያርጋት፣ አላህ እንደዚህ ያርግሽ። ከዛ ዝም አለች ያችኛዋ። ምን ታርግ? ቢስሚላህ ወላሂ በቃ በእሷ ቦታ ሆኜ እኔ በጣም ነው የደነገጥኩት። ምክንያቱም እሷ አይኔ ወይ ተከራይታ ምን ብላ ሊሆን ይችላል። ያው የምታመጣው ደሞዝ ምናምን ትኖር ይሆናል። አሁን እኔ በሆን ሳልኩኝ እኔም ለምጃታለሁ። አንደኛ ስልክ አትጠቀመኝም፣ እንዲህ ተደብቄ ነው የማወራው። ራሱ ቤተሰብ ራሱ በስንት አንዴ ነው የማወራው። የሚገርማችሁ ነገር ብቻ ከባድ ነው። አንዳንድ ቦታ ትዕግስት ያስፈልጋል የግድ። በቃ እኔ ሀገሬ ነው ምንም አታመጣም ነገር እኮ ነው። እሷ ከፈለገች ሀገሯ ትሄዳለች። እዚህ ሐኪም ቤት ብቻም አይደለም የሆነ ቦታ ስንሄድ ማለት ነው በቃ ማንንም መልስ ሊሰጣት አትፈልግም። ትክክል ሆኖ ራሱ መልስ ሊሰጣት አትፈልግም። ለምን እንደሆነ አላውቅም ወላሂ። አሁን እኔ በቃ በእንደ ጸባዩ ነው ያስኳት ማለት ነው። የሚገርማችሁ ነገር ቃል አለ አይደለ የሆነ በቃ እኔ ነኝ የመጣሁባት አይደል ብዬ ትክክል ሁኜ ራሱ ዝም የምልበት ጊዜ አለ። አንዳንዴ ኦቨር ሲሆን መልስ ሰጣታለሁ፣ ከዛ ዝም ትላለች ማለት ነው። በጭራሽ በቃ የሆነ መልስ ሲሰጧት ሀታ ቤት ውስጥ ራሱ ልጆቹ መልስ ከሰጧት በቃ ታጠናግራቸዋለች ማለት ነው። ምንም ትዕግስት የሚሉት ነገር አንድ አልፈጠረባትም ማለት ነው። እና አገሬ ስለሆነ እሷ ሰራተኛ ስለሆነች ምናምን ብሎ የሆነ ንቀት ነገር ምናምን ማለት ነው። ብዙ ቦታ ተመልክቻታለሁ። በቃ ከእሷ በላይ የሆነ ሰው ከእሷ በላይ ሊሆን አትፈልግም። የትም ቦታ እንሄድ፣ ዘመድ ጋር እንሄድ፣ የትም እንሄድ አለ አይደለም የሆነ ራሳቸውን መሰቃቀል ባህል ምናምን ነገር ወላሂ በጣም ነው የደነገጥኩት እንድትሰድባት ማለት ነው። በቃ እንደ ምን ልበላችሁ ቢስሚላህ በቃ ሴትዮ ራሱ በቃ እንባዋ ነው የመጣው። በቃ ተናዳለች፣ በጣም የሌለ ተናዳ ወላሂ ያሳዝናኛለች። እኔ ራሱ እንባዬ እየመጣ ነበር። ቢስሚላህ በዚህ ሁላ ሰው ማመናጨቅ በጣም ያስጠላል። የሆነ ሰው እንደሆነ ሰው እንዳልሆነ ማመናጨቅ ማለት ነው። በጣም ያስጠላል ወላሂ፣ በጣም ያስጠላ ነገር ነው። ይደብራል። ብቻ እንደው አላህ በሰላም ምንም ነገር ሳይደርስብን በሰላም ቤተሰብ ጋር ይቀላቅለን ማለት ነው። ያ ረቢ። አሁን ቤት መጣ ደግሞ ለልጆቹ እንደዚህ ያረኩኝ ሐኪም ቤት እኮ ለእንትን እንደዚህ አርጌ ይደውላሉ ብዬ አስፈራርቼ እንደዚህ መጣሁ አለቻቸው ማለት ነው ልጆቹ። ከዛ ልጆቹ ዛሬ እናቴ ምን አረገች እንደዚህ ምንድን ነበረ የነበረው እዛ ምናምን ሲሉኝ አይ ዝም ብሎ ቀላል ነገር ነበረ ምናምን አልኳቸው። ዝም አልኩኝ። ምክንያቱም ከእነሱ ጋር እኩል አውርቼ በኋላ የኔም ጉድ ነው ብዬ ኧረ ቢስሚላህ ወላሂ በጣም ነው የደነገጥኩት ከምላችሁ በላይ ማለት ነው። ብቻ አላውቅም ያው ሰራተኛ ንቀት